የተውበት ታሪክ ከተነሳ ከዓብና የተቡክ አጋጣሚ አይታለፉም። ተቡክ ሙስሊሞች ረጅም መንገድ ተጉዞ ከሮማውያን ጋር ሊገጥሙ የተነሱበት ዘመቻ ነበር። ሁኔታውን ከዓብ ሲያወሳ ለዘመቻው ብቁ እንደነበር በመናገር ይጀምራል። በተቡክ ዘመቻ ከመልእክተኛው ወደ ኋላ በቀረሁ ጊዜ በቂ የሆነ የጉዞ አቅም ነበረኝ። ለመውጣትም ቀላል ነበር። ከዛ በፊት ከነበሩ ዘመቻዎች ሁሉ በተሻለ መልኩ 2 መጓጓዣዎች ነበሩኝ። መልእክተኛው አለይሂ ሰላቱ ወሰላም ብዙውን ጊዜ ወደ ዘመቻ ሲወጡ የሚወጡበትን ትክክለኛ መንገድ አይናገሩም ነበር። የተቡክ ጊዜ ግን መዳረሻቸውን ተናግረዋል። ይህም የሆነው ደግሞ አየሩ ሞቃታማ መንገዱም ሩቅ ስለሆነ ሁሉም የተሟላ ዝግጅት እንዲያደርግ በሚል ነበር። በዛን ጊዜ የሙስሊሞች ብዛትም በጦረኞች መመዝገቢያ ላይ ሁሉንም ለማስፈር እስከማያስችል ድረስ የበዛ ነበር። ከብዛቱም የተነሳ አንድ ሰው ከጦርነት መቅረት ቢፈልግ እንኳ ወህይን ፈርቶ እንጂ መቅረት የሚያስችልበት ብዛት ነበር። መልእክተኛው አለይሂ ሰላቱ ወሰላም ይህን ዘመቻ ለማድረግ ሲነሱ ደግሞ ጊዜው ፍሬዎች እያፈሩና ዛፎች ከፍ እያሉ ጥላዎች ያጠሉበት ጊዜ ነበር። ታዲያ እኔም ወደ ፍሬዎቹ ጓጓሁኝ። መልእክተኛውና ሙስሊሞችም ዝግጅታቸውን ጀመሩ። እኔም ከነሱ ጋር ወጣና ምንም ሳላደርግ መለሳለሁ። ለራሴ ለዘመቻው መውጣት እንደምችል እየነገርኩት ቆየው። ግን እንዲህም እያልኩኝ ቆይቼ እነሱ ጉዟቸውን ጀመሩ። በዚህ ጊዜ ልደርስባቸው አሰብኩኝ። ምን አለ ባደረኩት፣ አላህም አልጻፈውም ቀረሁኝ። ከዛ በከተማዋ ውስጥ ወደ ቀሩት ህዝቦች ወጣሁኝ። ባየሁት ነገርም በጣም አዘንኩኝ። በኒፋቅ በግልጽ የሚጠረጠር ወይም ደግሞ ዑዝር ያለው ሰው ቢሆን እንጂ ለኔ አርአያ የሚሆን አንድም ሰው ከተማዋ ውስጥ አልነበረም። ታዲያ ከቀናት በኋላ መልእክተኛው ከተቡክ ጉዞ እየተመለሱ መሆኑን ስሰማ ደግሞ ጨነቀኝ፣ ተረበሽኩኝ። እንዴትስ ነው ከቁጣቸው የምወጣው የማመልጠው ብዬ ማሰብ ጀመርኩኝ። ጥሩ ሐሳብ ባላቸው የቤተሰብ አካላት መታገዝ ጀመርኩኝ። ግና ወደ መዲና የበለጠ መቃረባቸውን ስሰማ ያሰብኩት መጥፎ ነገር ሁሉ ከኔ ሸሸ። መቼም እንደማላመልጥ ገባኝ። መልእክተኛውም ወደ መዲና ገቡ። ቀጥለው በመስጂድ ውስጥ 2 ረካዓ ሰግደው ለህዝቦች ተቀመጡ። ከዘመቻው ወደ ኋላ የቀሩ ሰዎች እየመጡ እየማሉ ምክንያታቸውን ማቅረብ ጀመሩ። ብዛታቸውም ወደ 80 ምናምን የሚጠጋ ነበር። መልእክተኛውም አለይሂ ሰላቱ ወሰላም ግልጽ ያሳዩአቸውን ምክንያት ተቀበሏቸው። ማህርታን ጠየቁላቸው፣ ተስማሟቸው። ውስጣቸውን ደግሞ ለአላህ አስጠጉት። ከዛ እኔ ወደ እሳቸው መጣሁኝ። ሰላምታም ሳቀርብ የተናደደ ሰውን ፈገግታ ፈገግ አሉ። ና አሉኝ። ፊት ለፊታቸውም ተቀመጥኩ። ምንድነው ያስቀረህ? መጓጓዣህን ገዝተሃል ነበር አሉ። እኔም ከእርሶ ውጪ ዱንያ ላይ ካለ ሰው ጋር ብቀመጥ ምክንያት አቅርቤ በዑዝር አመልጣለሁ። የመከራከር አቅም ተሰጥቶኛል። ግና የውሸት ወሬን ባወራ አላህ እርሶን እንዳያስቆጣብኝ ይፈራለሁ፣ እንዳያጋልጠኝ ይፈራለሁ። እውነትን ባወራ ደግሞ የአላህን ጥበቃ ተስፋ አደርጋለሁ። ወላሂ እኔ ምንም ዑዝር የለኝም። ከእርሶ ወደ ኋላ በቀረሁበት በዚህ ዘመቻ እንደነበረኝ አቅምና ምቾት ኖሮኛ አያቅም አልኳቸው። መልእክተኛው ይህ ሰው እውነት ተናገረ፣ አላህ ፍርድ እስኪሰጥህ ድረስ ተነስ ሂድ አሉኝ። ተነሳሁም። በዚህ ጊዜ ከበኑ ሰለማህ ጎሳ የሆኑ ሰዎች እኔን መከተል ጀመሩ። ከዚህ በፊት እኮ ምንም ወንጀል ሰርተህ አናውቅህም። ካንተ በፊት የነበሩት እንዳቀረቡት ዑዝር ማቅረብ አቃተህ። የመልእክተኛውን ማህርታ መጠየቅ ይበቃህ ነበር እኮ አሉኝ። በአላህ ይሁንብኝ ድጋሚ ተመልሼ መዋሸትን እስከመመኝ ድረስ ይህን ማድረጋቸውን ቀጥለው ነበር። ከኔው ተመሳሳይ እንደኔው የሆነ ሰው አለ እንዴ ብዬ ጠየቅኩኝ። አዎ 2 ሰዎች አሉ፣ አንተ እንዳልከው ያሉ፣ አንተ እንደተባልከውም የተባሉ አሉኝ። ማናቸው ስል ጠየቅኩኝ። ሙራራ አልአምሪና ሂላል አልዋቂፍይ ብለው 2 በድር የተሳተፉ አርአያ የሆኑ ሰዎችን ጠሩልኝ። ሄድኩኝም። መልእክተኛውም ከዘመቻው ወደ ኋላ ከቀረነው ውስጥ 3ታችንን ማንም እንዳያናገረን ክልከላን አስቀመጡ። ከሰዎች ራቅን። ምድር እስክትተወኝና የማላውቃት እስኪመስለኝ ድረስ ተቀያየሩብኝ። በዚህም 50 ሌሊቶችን ቆየን። 2 ባልደረቦቼ ቤታቸው ረክተው በማልቀስ ላይ ሆነው ተቀመጡ። እኔ ግን ከነሱ የተሻለ ወጣትና ቆዳዬም በሰል ያለ ስለነበርኩኝ ከሙስሊሞች ጋር ለሰላት እገኝ ነበር። ሱቆችንም እዞራለሁ። ማንም ግን አያናገረኝም። ወደ መልእክተኛው አለይሂ ሰላቱ ወሰላም መጥቼ በቦታቸው ላይ ሆነው ሰላምታ አቀርብላቸው ነበር። ለራሴም ሰላምታዬን ለመመለስ አፋቸውን አንቀሳቀሱ ወይስ አላንቀሳቀሱ እል ነበር። ሰረቅ አድርጌ እያየሁም ከሳቸው ቅርብ ሆኜ ሰግዳለሁ። ሳያቸው ይዞራሉ፣ እኔ ዞር ስል ደግሞ ያዩኝ ነበር። የሰዎች ጀርባ መስጠት ሲበዛብኝ ወደ አቡ ቀታዳ አጥር ሄድኩኝ።
እኔ ዘንድ ተወዳጅ የሆነ ያጎቴ ልጅ ነበር። ሰላምታንም አቀረብኩለት። ወላሂ ሰላምታውንም አልመለሰልኝም። እንዲህም አልኩት፣ አቡ ቀታዳ ሆይ በአላህ እጠይቅሃለሁ፣ አላህንና መልእክተኛውን እንደምወድ አታውቅም? ዝም አለኝ። ድጋሚም ጠየቅኩት፣ ዝም አለ። በድጋሚ ስጠይቀው አላህና መልእክተኛው ያውቃሉ አለኝ። አይኖቼ ያነቡ። ዞሬ ከግቢው ወጣሁኝ። በመዲና ሱቆች ስጓዝም አንድ ከሻም አካባቢ የሆነ መዲና ላይ ምግብን ሊሸጥ የመጣ ሰው ከዕብን ማን ነው የሚጠቁመኝ ሲል ይሰማል። ወደ እኔም ጠቆሙት። የገሳኖች ንጉሥ ከሆነ የተላከ ደብዳቤ ሰጠኝ። በውስጡም እንዲህ ይላል፣ ባልደረባህ እንደገፋህ ደርሶኛል። አላህ በእፍረትና መባከን ውስጥ አላደረገህም። ወደኛ ናና በመልካም እንያዝህ የሚል ነበር። ልክ እንዳነበብኩትም ይሄም ሌላ ፈተና ነው አልኩኝ። ወደ ማቀጣጠያ ነገር ወርውሬ ያቃጠልኩት። ከ50ው ቀን 40ኛው ቀን ሲደርስ ከአላህ መልእክተኛ የተላከ መልእክተኛ መጣ። መልእክተኛው ከሚስትህ እንድትርቅ አዘውሃል አለኝ። ልፍታት ወይስ ምን ላደርግ አልኩት። አይ ራቃት፣ አትቅረባት አለኝ። ለሁለቱ ሳሂቦቼም ተመሳሳይ መልእክት ደረሰ። ለባለቤቴም አላህ ፍርዱን እስኪሰጠን ድረስ ቤተሰቦችሽ ጋር ሂጂ አልኳት። የአንደኛው ሳሂቤ የሂላል ሚስት ወደ መልእክተኛው በመሄድ ባለቤቴ እድሜው ገፍቶ ደከም ያለና የሚንከባከበው ስለሌለ ብላ ፍቃድ ጠየቀች። መልእክተኛውን ፈቀዱላት። ነገር ግን እንዳይቀርብሽ አሏት። እሱ ምንም ጉዳይ የለውም፣ ከዛን ጊዜ ጀምሮ እስከ ዛሬ ድረስ እያለቀሰ ነው አለች። ከኔ ቤተሰብ ውስጥም አንዳንዶቹ አንተም ልክ የሂላል ሚስት እንዳስፈቀደችው ብታስፈቅድስ የሚል ሐሳብን አቀረቡ። ወላሂ አላስፈቅድም፣ ወጣት ከመሆኔ ጋር ከጠየቅኳቸው ምን ሊሉ እንደሚችሉ አላውቅም አልኩኝ። መልእክተኛው ማንም እንዳያናግረን ያስተላለፉበት ቅጣት 50ኛ ቀን ደረሰ። የዚህን ቀን ፈጅር በቤቴ ጣራ ላይ ሰግጄ ልክ አላህ እንደገለጸን ነፍሴ ተጨንቃ ምድር ጠባኝ ባለሁበት ሁኔታ ላይ የሚጮህ ድምፅ ሰማሁ። ከፍ ያለ ተራራ ላይ ወጥቶ ከፍ ባለ ድምፅ ያ ከዕብ ብን ማሊክ አብሽር አለኝ። ሱጁድን ወረድኩኝ። በስርዓቱ እንደመጣ ወኩኝ። መልእክተኛው ከፈጅር ሰላት በኋላ አላህ ይቅር እንዳለን ይፋ አደረጉ። ሰዎችም እኛን ለማበሰር ተነሱ። አንዳንዶች ወደ ሁለቱ ሳሂቦች ሄዱ። ወደ እኔ ደግሞ አንዱ በፈረስ ሌላኛው ደግሞ በእግሩ በመጓዝ ቀድሞ ተራራ ላይ በመውጣት ለማሰማት ሲሽቀዳደሙ ነበር። ድምፁን የሰማሁት ሰው ወደ እኔ ሲመጣ የለበስኩትን ልብስ ሰጠሁት። ያን ጊዜ ከዛ ልብስ ውጪ አልነበረኝም። ከሰውም ተበድሬ ለብሼ ወደ መልእክተኛው መሄድ ጀመርኩኝ። ሰዎችም መንገድ ላይ ቡድን ቡድን ሆነው ለተውበትህ እንኳን ደስ አለህ ይሉኝ ነበር። መስጂድም ስገባ መልእክተኛው አለይሂ ሰላቱ ወሰላም በዙሪያቸው ሰዎች ከበዋቸው ተቀምጠዋል። ጣልሃ ቢን ዑበይድላህም ተነሳ፣ ሰላም ብሎ እንኳን ደስ አለህ አለኝ። ከሙሃጂሮች ከሱ ውጪ ማንም አልተነሳም ነበር። ለጣልሃ ያቺን ቀን አልረሳትም። መልእክተኛውንም ሰላምታ ሳቀርብ በደስታ ባበራ ፊታቸው እንዲህ አሉኝ፣ እናትህ ከወለደችህ ቀን ጀምሮ ካለፉ ቀናት ሁሉ በምርጡ ቀን አብሽር አሉኝ። የአላህ መልእክተኛ ሆይ ከእርሶ ነው ወይስ ከአላህ ነው ብዬ ጠየቅኳቸው። ከአላህ ነው አሉኝ። وعلى الثلاثة الذين خلفوا حتى إذا ضاقت عليهم الأرض بما رحبت وضاقت عليهم أنفسهم وظنوا أن لا ملجأ من الله إلا إليه ثم تاب عليهم ليتوبوا إن الله هو التواب الرحيم. ይህ የከዕብ በአንድ ስህተት ተነስቶ ብዙ አጋጣሚዎችን ያሳየን ታሪክ ነው። አንዳንዶች ከዚህ ታሪክ ከ40 በላይ ትምህርቶችን ያነሳሉ። ታዲያ ከዚህ ታሪክ የወጡ ወሳኝ የሆኑ ነጥቦች ምንድናቸው? በተለይ ወንጀሉ ግልጽ ሰዎች ያወቁት፣ የተወሰዱ ውሳኔዎችም ህዝብን ያካተቱ መሆናቸው ከሚዲያ ጋር ላለን የቀረበ ትስስር ብዙ ያስተምረናል። በአላህ ፍቃድ በቀጣይ ክፍል ትምህርቶቹ ምንድናቸው የሚለውን የምናይ ይሆናል። ይጠብቁን።